በህይወት ዘመኔ በጥርሴ ላይ እነዚህን ሶስት መሰረታዊ ነገሮች ማድረግ አልፈልግም። የመጀመሪያው ጥርሴን በሎሚ በከሰል በቤኪንግ ሶዳ አልፈትግም። ምክንያቱም ሎሚ አሲዳማ ነው፣ ጥርሴን ያሻክራል፣ የጥርስ መስታወቱ እንዲጎዳ ያደርጋል። ከሰል ጥርሱን ይዋጥጣል። ቤኪንግ ሶዳም እንደዚሁ ሻካራነት አለው፣ መጨረሻ ላይ ጥርሴን ይጎዱታል። ምክንያቱም የኔ ጥርስ ውበቱ ጤንነቱ ነው ብዬ አምናለሁ። በጥርሴ ለስላሳ ቢራ አልከፍትም። ብዙ ጊዜ ጥርሳችንን ለእስክሪብቶ መያዣ፣ ለለስላሳ መክፈቻ፣ ለቢራ መክፈቻ፣ ለልብስ፣ ለጨርቅ መቅደጃ፣ ለእንጨት መስበሪያ፣ ለብዙ ነገር እንጠቀምበታለን። እኔ ግን በፍጹም አላደርግም። በሶስተኛነት የጥርስ ንጽህናዬን ሳላረጋግጥ ከቤት አልወጣም፣ ስራ አልጀምርም። ምክንያቱም ቁርሴን በልቼ እጄን ያቆሸሸው የምግብ ቅሪት ጥርሴንም ስለሚያቆሽሸው ሙሉ ቀን ቀኔን ይረብሸኛል፣ ጥርሴን ይጎዳዋል። በነገራችን ላይ ልጅ ከጦረው ጥርስ የጦረው የሚል አባባል አንድ ታካሚ ነግሮኛል። አንድ ሽማግሌ ወይም የእድሜ ባለጸጋ እድሜውን ሙሉ የተሟላ ጥርስ ካለው ያገኘውን በልቶ ያገኘውን ጠጥቶ መዋል ማደር ይችላል። ልጅ ከሆነ ግን ጥገኛ ነው የሚሆነው። መልካም ቀን ይሁንላችሁ።